የዛሬ መልእክት ሁል ጊዜ ለለውጥ ዝግጁ ነኝ ብለህ ተነቃቅተህ ነገር ግን የ5 ደቂቃ መነቃቃት ሲያበቃ አንተም እንደ ጧፍ መልሰህ ለምትጠፋ ሰው ነው። ይሄ ማለት ሳታውቀው በነፍስ ውስጥ የተከበረ እንዲሁም ደግሞ ወደኋላ የሚጎትትህ ከባድ ሸክም አለ ማለት ነው። ዛሬን ይህን ከባድ ሸክም በእነዚህ 3 መንገዶች አብረን እንፈተዋለን። ተከተለኝ። አንደኛ፣ ምናልባት በልጅነትህ እናትና አባትህ ክፉ ሆነውብህ፣ ምናልባት ያልተፈወሰ ጠባሳ ጥለውብህ ወይም ደግሞ ፍቅር ነፍገው ሊሆን ይችላል። ግን ምንም ቢሰሩህ ምንም ቢጎልብህ ይቅር በላቸው። ምክንያቱም ይህ ትእዛዝ ለእነሱ የተሰጠ ስጦታ ሳይሆን አንተን ከትላንትና እስር ቤት የሚያወጣ ብቸኛው የነፃነትና እንዲሁም ደግሞ እነሱን ይቅር ስትል በነፍስ ያለውን የነበረውን ወደኋላ የሚጎትትን መጥፎ ነገር ወይ ከባድ ሸክም ድንጋይ ትፈነቅለዋለህ ማለት ነው። ሁለተኛ፣ በትምህርት ቤት፣ በስራ ቦታ ወይም በማህበራዊ ግንኙነት ወቅት ያሳዘኑ፣ ስምህን ያጠፉ እንዲሁም ደግሞ ክፉ የተናገሩ እንዲሁም ያስቀየሙ በእነሱ ክፋት ምክንያት ያንተን ጥሩ ማንነት የቀየሩ ሰዎችን ሁሉ ይቅር በላቸው። ምክንያቱም ቂም በቀል ማለት መርዝ ጠጥቶ ሌላ ሰው እንዲሞት ከመመኘት ጋር እኩል ስለሆነና የአንተን ፍላጎት ያንተን ህይወት ወደ ኋላ የሚጎትትም ጭምር። ሶስተኛ፣ ራስን ተመልከት። አንተም ሰው ነህና ታጠፋለህ፣ አጥፍተህም ትደበቃለህ፣ ተደብቀም ራስን ታቆሽሻለህ። ካቆሸሽክ በኋላም ፈጣሪ ለሚሰጥ አዲሱ ቀን አልቀበልም ብለህ ትጠፋለህ። ይህንንም ወደ ኋላ ይጎትትሃልና ራስን አጽዳ። ራስን ስታጸዳ፣ ጥሩ ሰው ስትሆን ፈጣሪ ይወድሃል። የበደልካቸው ሰዎችም ሄደህ ይቅር በላቸው። ምክንያቱም ይህንንም አንደኛው የህይወት ማንነት መለኪያ መሆኑን እወቅ። ይህን ስታደርግ ፈጣሪ ይወድሃል። ፈጣሪ አንተን የሚጠብቀውን ደግሞ ጸጸትህን፣ ብርታትህንና ከቂም ነፃ መሆንን ብቻ ነው። ይህን ነገር ስታደርግ ከእርሱ ጋር መስራት ትጀምራለህ። ከእርሱ ጋር መስራት ስትጀምር ደግሞ እስከ መጨረሻው የህልም ጥግ ድረስ አብረህ ትጓዛለህ። አሸናፊም ትሆናለህ። ዛሬ አዲስ ፍጥር ሆኖ ላለው ወደፊት ተራመድ። ምንም ያደናቅፍ ነገር አይኖርምና ወዳጅ ተጓዝ፣ እመን እላለሁ። ባለህበት ሁሉ ሰላም። ስለሰማኝ አመሰግናለሁ። መልካም ቀን።